ሰላም ጤና ይስጥልኝ። እንኳን ወደ ቻናሌ በሰላም መጣችሁ። ባለፈው ቪዲዮአችን ስለ ኤአይ ወይም አርቲፊሻል ኢንተለጀንስ ምንነት አይተናል። ዛሬ ደግሞ ያንን ኤአይ በስልካችን እንዴት በቀላሉ እና እንዴት በነፃ መጠቀም እንደምንችል እናያለን። ስልካችሁን ወደ እውነተኛ ረዳትነት የሚቀይሩ ምርጥ ዘዴዎችን እናሳያችኋለን። እስከ መጨረሻው አብራችሁን ቆዩ። በመጀመሪያ በብዛት የሚታወቀውን ቻትጂፒቲን በስልካችን እንዴት እንደምንጭንና እንደምንጠቀም ሌላኛውና በጣም ጠቃሚው የኤአይ ረዳት ጄሚኒ ነው። ይህ ደግሞ ከጉግል ጋር በቀጥታ የተገናኘ ስለሆነ ብዙ መረጃዎችን ይሰጠናል። እነዚህን ኤአይ ረዳቶች ለምን እንጠቀማቸዋለን? ለተማሪዎች የቤት ስራ ለመስራት፣ የተወሳሰቡ ሀሳቦችን በቀላሉ ለመረዳት፣ ለስራ የንግድ ደብዳቤዎችን ለመጻፍ፣ የኢሜል ምላሽ ለማዘጋጀት፣ ለዕለት ኑሮ አዳዲስ መረጃዎችን ለማግኘት፣ የምግብ አሰራር ለመጠየቅና ሌሎችን ብዙ ነገሮች። የዛሬው ቪዲዮ ይህን ይመስል ነበር። በስልካችሁ ኤአይ መጠቀም ስትጀምሩ ምን ያህል ስራችሁን እንደሚያቀልላችሁ ታዩታላችሁ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ ደግሞ ፎቶን ወደ ቪዲዮ የሚቀይሩ ምርጥ የኤአይ አፖችን እናያለን። እንዳያመልጣችሁ ሰብስክራይብ አድርጉና የደውል ምልክቷን ተጫኑ። ስላያችሁኝ አመሰግናለሁ። ሰላም ቆዩኝ።